እንትን ሳልነግራችሁ ስንገባ በስተቀኝ በኩል እንትን አለ የሆነ ዲኮር ተሰርቷል። ክርስትና የሚል ዲኮር ተሰርቷል። ቴንክ ዩ ሶ ማች። ወሬ እንዳታቋርጠኝ እኔ ወንድም ስራ ላይ ነኝ። እዚህ ክርስትና የሚል ዲኮር ተሰርቷል። 12 ወንበር ተቀምጧል ማለት ነው። 12 ወንበር ክርስትና የሚል ዲኮር ስናየው አበባ አረ ይሄ ነገር አለ። የምሬ ነው የምላችሁ። ሰስፔንስ የሆነብኝ እኔ ራሴ በእውነት ነው የምላችሁ። አይ እሺ ብዬ ወጣች። ከዛ ሄድን ምናምን ነገር እኔ እርቦኝ ነበር። አጋጣሚ ያው ቁርስም ሳንበላ ያው ስለሆነ ሄድ ነው ቀርቧል። የምግብ መዓት አቤት የምግብ መዓት ይኸውላችሁ የማን የምትነምላችሁ እንትን አለ ክትፎ በጎመን ጎረድ አለ። ከዛ ደግሞ ስቴኪኒ ውስጥ ክብ ስጋ ተተክቶ እንዴት ተሰክቶ ክቡ ስጋ ስቴኪኒ ውስጥ ብለው አይ ናሆሚ አሉኝ። እሱ ነገር በማንኪያ ምናምን አይነሳም በእጅ ነው ስቴኪኒው እንደዚህ አንስተህ ነው የምታነሳው ሲሉኝ ኦኬ ምናምን ብዬ አነስቼ ይሁን እንደሚሆን አልኩኝ። ከዛ ደግሞ የሆነ ደግሞ ሌላ ነገር አለ። አንተ እንደዚህ ምግብ ታውቃለህ? እንደዚህ ምግብ ክብ ስጋ ውስጥ ስቴኪኒ ሚትቦል ይባላል። ምን ቦል? ሚትቦል ያው ነው። ዋናው መግባባታችን ታያቸው ነኝ። የግሩፑ አኩቻ ነኝ ነበርኩ። ያስታውቃል። ምን አደረግልሽ መሰለሽ? አይ ዳይፐር እንግዛ ምናምን አላሉ። ክርስትና ላይ እንዴት ዳይፐር ይዞ ይኬዳል? ተው እንጂ ይዘን መሄድ ያለብን ለስማችንም በጊዘን ለ10 በቃ በጊዘን እንሂድ ስል ፍራይዴ ናይቶች ምን እንዳሉኝ ታውቂያለሽ? ናሆምዬ ስራ እየመጣ ነው 21 አበባ ምን አረው አንቺ ደግሞ ወሬ አስጀምረሽ ወይ አታስጨርሺ ስታስጠላ በኢየሱስም 21 ሰው እንዳለ ጋይስ ቆይ ናሆምዬ ያለ በለዛ ይሄዱ እሺ ከዛ በማርያም አንዳንድ አባ ከዛ ፍራይዴዎች ምን ይላሉ መሰለሽ? አንድ በግ ለ10 ይዘን እንሂድ። እነዚህ ልጆች ገስት ጌም አረጉት እንዴ? ምንድን ነው ብዬ እንዴት ነው የሚያስቡት? የዚህ ሀገር ቢሆን በመድኃኒት የደለበ ነው። ትልቅ ነው ይበቃ ነበረ። እዛ ሀገር አስበከዋል ይሽታል የኔ አባት። ከዛ ሄድንና አይሆንም 2 በግ ለ10 ይዘን እንሂድ አልኩ። አሁንም ያንሳል ግን ይሁን ያንሳል። እኔ ሐሳቤ 4 ነበር ግን አይሆንም ስናስበው ያው ለኛም እንደው በጉም ይሰቃያል ዝም ብሎ እንደው ከሚቆም ብለን 2 ይሆናልን እና 2ቱም ይሁን አይከብድም ለ10 ብለን 2ቱን ለ10 ይዘንልሽ ሄድን ማለት ነው። እሺ በጎቹ እኔ ነኝ ያሉ። አንቺ አገዛዜን ራሱ ብታዩ የበግ አገዛዜ አንድ ነው በግ የሚያክሰው የለም። አንቺ ቂጡን አየሁት። ቂጡን ጋይስ ደብል እሺ ዲጂታል ሳየው ምን አለ በቮይስ ቢሆን ኮሜንት ሳየው በቃ ቆፍጣናነቱ ምናምን ነገር አረማመዱ በጣም ያበደን። እሺ እዛ ይሁን ምናምን ብዬ ይዘነው ሄድን እና እየወጣች በር ላይ ሀበሻ ልብስ አድርጋለች። ልዕልት መስላ ኔጣችሁ አቤት አልኩኝ። እሺ ሰላም ናችሁ አለች። እንዴ እንዴት ነሽ ምናምን ብለን ሰላም ብለን 2ቱን ይዘነው እኔ በቃ እንደ ቦርሳ ነው ያስቆጥኩት። አልፈልግም ጋይስ ግላብ አልፈልግም 8000 ገባ አልፈልግም። እኛ ያወራ አልፈልግም ነው አንቺ ነሻ ታዲያ እዚህ ወሬ ተወጃ እኔ ጀመር ማውራት ማለት ግላብ ልቀቁልኝ አንፈልግም ግላብ ንኩ። ኦኬ እሺ ጋይስ ግላብ ልቀቁ። ወይኔ ግላብ ልቀቁ ጋይስ ግላብ ልቀቁ። እውነትም ተቀደደ አንድም ፍየልም በግም አቆዋለሁ። አሁን እንግባባ ነበር
እያለቀስሽ ነው? ኧረ እሷ ሌላ ጣላይ ነው እያወራች ያለችው። አስገቢያት እስኪ። እንዴት ነው የሚከፈተው? ወይ ኤክስ ወይ ምንድነው ታስገባላችሁ? እባክሽ በዚህ ነው በጣም ነው ያናደርሽኝ። ለካ ከዛ ደግሞ ሰው አርፎባት ነው አሉ መጨረሻ ላይ። ለምን ያናደርሽ? ቦነስ ቆይ እሱ ይቆየኝ። መጨረሻ ላይ ማየውሽ እግዚአብሔር ያጽናሽ ጉቺዬ። እሺ ማርያምን እውነት ነው። ደግሞ ሌላ ነገር ዋሽተው እንዳይሆን ይልከኝ። እግዚአብሔር ያጽናሽ። አይዞሽ ጉቺ። አሜን። እውነት ጥሩ ሰው ነው ሳሚ ማለት እና ለቤተሰቦቹ ለመላው ለወዳጆቹ እግዚአብሔር ያጽናቸው። አሜን። አውቀዋለሁ መስማት ነው። ቤት ከሞተ እኮ ትንሽ ቆየ፣ ግን ጀስት በሆነ ወሬ ነው እኔ የተናገርኩት። ማለት መናገርም አልፈልግም፣ ቤተሰቦቹ ላይ ፈልጉ ይችላሉ። ግን አንዳንድ ጊዜ ሰዎችን መተው ይጠይቁኛል። ተቀልሽ ስለጠፋ በውስጥ የሚጽፉ ምናምን አሉ እና በሆነ ወሬ ምክንያት ወሬው ሲነሳ ነው የተናገርኩት እንጂ ልናገርም። አዎ ሳሚ ነው። ታሞ ነበር እንዴ ጉቺ? ትንሽ ጊዜ ታሞ ነበር። ትንሽ ጊዜ ላይ ከአንድ ሳምንት ምናምን። አላወቅሽውም ዲቦራ? አይ ቲንክ ዲቦራ የልጅሽ አባት አይደለም አኗር አይደለም። ኧረ ታውቀዋለሽ ዲቦራ ታውቂዋለሽ? እንደውም ጉቺ ቤት ምናምን ሰዎች ጋር ሲሄድ ቃላቱ ራሱ ለየት ያለ ቃላት ነው የሚጠቀመው። ለምን እኔ ኬክ ምናምን ተለው ሶፊ ኖ አይደለም ዲቦራ አታውቀውም። አይ ቲንክ ዲቦራ ባለፈው አስታውሻታለሁ። እንደውም አንድ ጊዜ ኮመንት ላይ መጥቶ እንደውም የጉቺ ነገር ረሳሽ አን አታውቀውም። እኔ ብለሽ ማውቀው በጣም ኤኒዌይስ ግን አይ ደግሞ የስለሆነ ነገር ስታወሪ ኧረ እኔ $100 አለብኝ ላኬ ልኬ ነፍጠኛ አልደረሰም ብላለች እያልኩ ነበር። ማን አንቺን አጠራሽ? በ20,000 ቤት እሷ እያወራች አለች እያሉ ነበር። ምን ተፈጥሮ ነው? ላኬ ልከሽለት ነው? ይሄ ሌባ አላከልኝም። በእውነት እኔ ለነፍጠኛ ስነግራትኝ ሂጂና ጉቺን አጣ የዛን ቆይቷል። መታ አልነገረችሽም? ነፍጠኛ ነገረችኝ። በማን ነው ያስገባችሁ ስላት ቆይ ልጠይቃት ብላ በዛው ሌላ አካውንት ላኪልኝ። እሺ ጉቺ ኧረ ችግር የለውም ተይው። ስሚ ምን ተፈጥሮ ነው? ታጫውተው ቁማር ተበልተው ነው? ይኸውልሽ 300 250 ምናምን እጣ ነው በአንድ ሌሊት የሚያጫውቱት አንድ ቤት ማለት ነው። አስቢ ስንት 300 ጨዋታ ያጫውታሉ በአንድ ሌሊት 300? አዎ 300 እጣ ያጫውታሉ። ሰውን አጠብ አድርገው ይበሉትና ከዛ እዳው ሰው ላይ ሲጠረቀም ሰው ስትረስ እየያዘው መኪና የገጨው ሁላ አለ። መኪና አደጋ የደረሰበት ስትሮክ ያደረገች ልጅ አለች። እዳ በስቶባት ሆስፒታል የገባች ገባሽ? ሰውን እንደዚህ ነው በቃ በእጣው ያሰክሯቸዋል። ገባሽ? በእዳ ከዛ ፋታ አይሰጧቸውም። ደግሞ አምጡ እያሉ እንዴት እንደሚደውሉ እጣ ስትይ አሁን እኔ ያው ብዙ ባለፈው ነገርሻል በደንብ አይገባኝም። አሁን ለምሳሌ ሰዎቹም ብር አለብኝ ይላሉ። እንገርሽ ምን ማለት መሰለሽ 300 እጣ ማለት አባጁ 40 እጣ $1,000 ነው። እኔ የማገኘው አጫዋቿ ማለት ነው። 40 እጣ ካጫወት $1,000 አገኛለሁ። ገባሽ? 300 ሲያጫውቱ ስንት ያገኛሉ? በጣም ብዙ። በቃ ሰውን ቅጥቅጥ አድርገው አዘኔታ የላቸው እየደወሉ ሰው ልብ ላይ እንዴት እንደሚቆሙ እንዴት እንደሚያሰቃዩ ሰውን አምጡ ፋታ አይሰጡ። ሰው እየታመመ እኛ እንዳናጫውት ያደረጉን እነሱ ናቸው። ከጀመሩ አያቆሙም። አዘኔታ የሚባል ነገር የላቸውም። ሌላ ጨዋታ እንዳያጫውት በዚህ ሀገር ማታ ይጀምራሉ። ነግቶ ጠዋት ከእንቅልፍ የተነስቼ ቀኑን ሙሉ አሉ። ቀኑን ሙሉ ተሳስቦ እንኳን ሰው እንዳያጫውት ብዙ ሰው ይገባላቸዋል። ምን አገባቸው እነሱ? አንድ ሰውስ ቢቀጠቀጥ አንድ ሰው 7,000 ተበልቶ ይወጣል፣ 6,000 ተበልቶ ይወጣል፣ 4,000 ተበልተሽ ትወጫለሽ። አገኛለሁ ቀንሳለሁ ስትይ እልህ ይዝሻል። በዛው ነው የምትይዝበት። ሲበሉ ደግሞ እልህ ይዛቸዋል። ታውቂያለሽ? አስመልሻል። ያ ትቀመጣል። ደግሞ ስታሸንፊም ደግሞ ወዲያው ብሩ አይገባም። በዛው ጣታቸውታል። ስታሸንፊ ደግሞ ቆይ ሰው ብር አላስገባልንም ጠብቂ ትባያለሽ።
እንደዚህ ነው ሰውን የሚዘርፉት። ወይ ግን ከባድ ነው ታውቂያለሽ ዲቦራ። እኔማ መች እዚህ ትሆንሽ እኔማ ምን ተቀየምኩኝ ወዲያው እንዴ ምንድነው ከነዛ ቢም እንትን ምላት መስዋዕት ነው እንዴ ምናምን ቢሆነ ወዲያው ነው ያቆም። ከዛ ኧረ ሰው ሞቶባታል ሲል ደግሞ ድጋሚ ገብቼ ሳይ ደግሞ እጣቴ ያለሽ ሌላ ወሬ ነው የምታወሪው። አይ በቃ ነገር ነው ያልኩት።